ሰላም እንዴት ናችሁ? አዎንታዊ አመለካከት ለስኬት ቻናል አባላት ሁላችሁንም ስላገኛችሁ በጣም ደስ ብሎኛል። ጽኑ ቃል ስንታየው ነኝ ከአዳማ ኢትዮጵያ ፐርሰናል ዲቨሎፕመንት ኢንዱስትሪ ላይ ከ4 ዓመት በላይ ቆይታ አለኝ። ዛሬ ከትናንት የቀጠለውን ስልጠናችንን አብረን የምናይ ይሆናል ማለት ነው። እንግዲህ በትናንትናው ቀን ስለ አክሽን በደንብ አውርተናል። ተግባር ከምን እንደሚጀምር የተግባርን ፓወር በደንብ ተነጋግረናል። ምርጫ እንዳለን በህይወት ለየትኛው መስራት እንደምንችል በደንብ አይተናል። ሁሉም ደግሞ ስኬት የራሱ የሆነ መሰረታዊ ተግባር እንዳለው ወደ ተግባር እንዳንገባ ምን ነገር ነው የሚጎትተን የሚሉትን ሼር ተደራርገን ደግሞ የየግላችንን ራሳችንን ቼክ እንድናደርግ ጥያቄዎችንም ጠይቂያችሁ ነበር የጨረስነው። ዛሬ እንግዲህ በዋነኝነት የምንፈልገውን ለመተግበር ታዲያ ምን እናድርግ የሚለውን አውርተን የተወሰኑ ስቴፖችን ሼር አድርጌያችሁ እንጨርሳለን ማለት ነው። የመጀመሪያው እንግዲህ ሪሜምበር ይላል the key to success is imagination። በጣም ብዙ ጊዜም ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። imagination is better than knowledge። ዛሬ ደግሞ አንድ መጽሐፍ እያየው ነበርና the feeling is the secret ይላል መጽሐፉ። ሞሮፍ ያው ከኢማጂኔሽን ጋርም የሚሄድ ነገር ስላለው ማለት ነው። ደጋግሞ መጽሐፉ ላይ የሚያነሳው ነገር ምንድነው? ሰው የሚሆነው የሚፈልገውን ሳይሆን የሆነውን ነው። ወይ ደግሞ በህይወቱ አቺቭ ማድረግ የሚችለው የሚፈልገውን ነገር አይደለም፣ ኦሬዲ የሆነውን ሲባል አንዳንዴ ለራሴ ራሱ ጥያቄ የሚሆንብኝ ነገሮች ነበሩ። ማለት ኦሬዲ ያን ነገር ከሆነ ታዲያ ለምን ፈልገዋለሁ አይነት ፊሊንግ ይሰማኝ ነበር። ግን መሆን ማለት በፊሊንግ ደረጃ ያንን ነገር ኦሬዲ መሆን። ምክንያቱም መጽሐፉ ላይ ምን ይላል? ሰብኮንሺየስ ማይንዳችን የሚያውቀው ፊሊንግ ነው። ለሱ እውነት የሚባለው ነገር ፊሊንጋችን ነው። በቃ ይሄ ከምናወራው ነገር ፈልገዋለሁ ምናምን ከምንለው ጉዳይ ሁሉ በላይ ፊል የምናደርገውን ነገር የምር ፊሊንግ የሰጠውን ነገር እውነት ነው ብሎ ይቀበላል። እውነት ነው ብሎ የተቀበለውን ነገር ደግሞ ማኒፌስት ያደርጋል ወይ ደግሞ ወደ ሪያሊቲ ያመጣዋል ማለት ነው። ስለዚህ አሁን ትዕዛዝ የሚሰጠው የማይንድ ክፍላችን ኮንሺየስ ነው እንደምታውቁት። እና ዛሬ አዲስ ኮንሴፕት እንደውም ያገኘሁት ኮንሺየስ ማይንድ በወንዶች ይመሰላል፣ ሰብኮንሺየስ ማይንድ በሴት እያለ ያስቀምጠዋልና ብዙ ጊዜ ይባላል አይደል? ወንድ ልጅ አዛዥ ነው፣ ገዢ ነው አይደል? መሪ ነው። ሴት ልጅ ደግሞ አለ አይደል? ራሱን የቻለ ደረጃ አለውና ራስ ነው። ስለዚህ ከነዛ አንፃር እንደውም ቀለለኝ ማለት ነው ኮንሴፕቱ። ስለዚህ የሆነ የሚያዝ አካል አለ ኦንሊ ያን ነገር ደግሞ አክሴፕት አድርጎ ወደ ተግባር ደግሞ የሚቀይር አለ ማለት ኮል ሰብኮንሺየስ ማይንድ ማለት። ስለዚህ አሁን በህይወትም ስኬት የሚባለውን ነገር በደንብ አድርገን አንደርስታንድ ማድረግ ከፈለግን ኢማጂኔሽን የሚባለውን ይሄ በምናብ ማየት ፊል ማድረግ ነገሮች እንደሆነ አይነት ስሜት እንዲሰማን ማድረግ the key to success በቃ የስኬት በጣም ትልቁ ቁልፍ ነው። ስለዚህ ሁልጊዜም ቢሆን ሰው የሚያገኘው የሚፈልገውን አይደለም፣ ሪፒትድሊ ያሰበውን በቃ በተደጋጋሚ ፊል ያደረገውን ስሜት የሰጠውን ነገር ነው በህይወት የሚያገኘው። ስለዚህ የሆነ ነገር ማድረግ ከፈለግን ከምን ጀምር? ትናንትም እየተባባልን ነበረ የምንፈልገውን ለመተግበር ከሀሳብ እንጀምር፣ ደጋግመን እናስበው። ያን ነገር በመስራታችን ውስጥ የሚፈጠረው ለውጥ በማሳካት ውስጥ የምናገኘውን ነገር ፊል እናድርገው፣ የምር ስሜት እንስጣው። ስለዚህ ያ በጣም ወሳኝ ነው። ሌላኛው ደግሞ የሆነ ነገሮች ላይ በጣም ፍርሃት የተሰማን ከሆነ ነገር እኮ ማድረግ እንፈልጋለን፣ ግን ፍርሃት የሚሰማን ከሆነ ያ ፍርሃት ከየት ነው የመጣው ይላል thinking about what you don't want ማለት የማንፈልገውን ነገር ደጋግመን እያሰብን ስለሆነ ፍርሃት እየፈጠርን ያለነው። ባለፈው አንድ ኮቺንግ ፕሮግራም ነበረኝና በእርግጥ ረጅም አልነበረም፣ ግን ከአንዲት ልጅ ጋር ሼር ስንደራረግ በቃ ይሄ በጣም እየተጨነኩ ነው፣ ከፊት ፈተና አለ ምናምን አለችኝና እንደውም በጣም በሚገርም ሁኔታ ያ የተሰማት ፊር አውት ኦፍ ቢዝነስ ከስራ ውጪ ነው ያደረጋት ማለት ነው። እንደውም ጭራሽ እንዳታጠና እንደውም ሰፊ ጊዜዋን በመጨነቅ እንድታሳልፍ ምናምን ያደረጋት። አትሞመንት ግን በእርግጠኝነት ሼር ስንደራረግ የነገርኳት ምንድነው ሐሳብሽን ወዲያውኑ ይሄ ከማትፈልጊው ነገር አንስተሽ የምትፈልጊው ነገር ላይ ብታደርጊው የመጀመሪያ ሐሳቧ ይቀየራል፣ ዳይሬክሽኑን ትቀይሯለች። በዛ ሞመንት ፊሊንጓ ይቀየራል። ፊሊንጓ ተቀየረ ማለት ደግሞ ተግባር ውስጥ ትገባለች ማለት ነው። ተግባር ደግሞ ሁሌም ቢሆን ተመጣጣኝ የሆነ ውጤት ያመጣል። እኔ ውጤት ጋር አንድ ነገር እላለሁ፣ ውጤት አይዋሽም። በቃ ውጤት አይዋሽም።
ሰው ከሰራ የሆነ ነገር ሳክሪፋይ ያደረኩ ነው ዋጋ እየከፈልኩ ነው ካለ ውጤት ይመጣል በቃ ስለዚህ ግን ከምንድነው የሚጀምረው ሐሳቡ ደግሞ መቀየር አለበት በፍርሃት ከሆነ ተግባር ውስጥ እንዳንገባ ስለሚያደርገን ማለት ነው አሁንም ጥርጣሬ የሚሰማን ከሆነ ለምሳሌ አይሆንልኝም አይነት ነገር ጽኑ ዝም ብለሽ ነው ፊልም አረጋው ባስበው ምን ብለው አይቀየርም ሚል ጥርጣሬ የሚሰማችሁ ከሆነ አሁንም ስለምን እያሰብን ስለሆነ ነው አላስብም ብንል እንኳን እናስባለን ያው የምናስበው ቀና አይደለም እንጂ ያሰብን ነው ምናልባት ያሰብነው ግን ምናችንን ነው ፍርሃታችንን ነው ምክንያቱም ይባላል አይደል you are what you think በቃ አንተ የምታስበውና ሰው እንዳሳቡ እንደዛው ነው አይደል የሚባለው ስለዚህ ሁሉ ጊዜም ቢሆን ፎከሳችንን ምን ላይ እናድርገው ፖሲቢሊቲ ላይ ይሄ ይቻላል በቃ ይሄ ችግርን ከማሰብ ህመምን ጉዳትን ማጣትን ምናምን ከማሰብ በቻለው መጠን ኦፖርቹኒቲ ላይ ወይ ደግሞ ይሄ ፖሲቢሊቲ ላይ ማሰብ በህይወታችን የተለያዩ ኦፖርቹኒቲዎችን እንድናይ እድል ይሰጠናል አቅም ይሰጠናል አለበዛ ግን ትኩረታችንን የማንፈልገው ነገር ላይ ካደረግን ከኦፖርቹኒቲ ይልቅ እንደውም ምናየው ችግሩን ነው ማለት ነው ስትራግሉን ነው ምናየው እና በደንብ ኮንሺየስ ከሆነን ላይፍ በጣም ቀላል ነው ማለት እኔ የምሬን ነው የምላችሁ አሁን ላይ በጣም የሚያሳስበኝ ነገር ነገሮች እንዴት አሳካለሁ ምናምን አይደለም አም ሹር እንደማሳካቸው በጣም እርግጠኛ ነኝ በጣም በትልቁ የሚያሳስበኝ ምንድነው የምፈልገው እና የሆነ ነገርም ከፈለኩት በኋላ ሪል ፈልገዋለሁ ወይ እኔ ብቻ ሪል ፈልገዋለሁ ወይ ብቻ ሳይሆን እውነት ያስፈልገኛል ግን ምናምን የሚሉ ጥያቄዎች ናቸው እንጂ at the moment decide ሳደርግ ከዚህ በፊትም በጣም አቅልዬ ተግባርን ማወራችሁ ለዛ ነው ምክንያቱም የቻናላችንም ትልቁ ዓላማ let us heal together አይደል አብረን ራሳችንን ሂል እናድርግ አብረን እናክም ነው ምክንያቱም የሆነ ነገር ከወሰንን አክሽኑን ራሱ ነው የሚያመጣው ራሱ እኔ ባለፈው ያልኳቸው ነበር እንደ ቲም እሰራለሁ ሌላ ኔትወርክ ማርኬቲንግ ቢዝነስ ላይ እሰራለሁና ዲስከስ ምናምን አደረግንና ሁላችንም የምንፈልገው ነገር በድግግሞሽ 1000 ጊዜ እንጻፈው ምናምን የሚል ቻሌንጅ ወሰድን ሁላችንም መጻፍ ጀመርን እና እኔ አንድ ማሳካት የምፈልገው ጉዳይ አለ ከስሬ ጋር ታይዞ 1000 ጊዜ ጻፍኩኝ እና የምሬ ነው የምላችሁ እኔ ኤግዛክት ኒንጃ ወር ሳይሆነኝ ይቀራል ወር እንኳን አይሆን ብቻ ግን በጣም ብዙ ቀኖች አልፈውኛል እስቲ ኤግዛክት ቀኑን ልንገራችሁ ምስጋና የጻፍኩበትልና ቀን ከጻፍኩበት I don't know እንግዲህ አዎ እሺ በ17/07/2017 ዛሬ ቀን ስንት ነው 22 ኦሬዲ አንድ ወር አልፎኛል ማለት ነው ኦሬዲ አንድ ወር አልፎኛል እና ምንድነው ሀፕን ያደረገው ምስጋና ጽፌ ከጨረስኩኝ ቀን ጀምሮ ለሊት ላይ በቃ I'm super conscious ከምታስቡት በላይ እኔ እኮ ድሮ ኢቨንት አለን እስከ 6 ሰዓት ምናምን ልክ 6 ሰዓት ሲሆን በቃ ጥፍጥፍ አድርጌ ስልኬ ለጥ ነው ምለውና ግን at the moment በቃ የምፈልገው ነገር የሚፈልገው ስራ አለ ከነ የሚፈልገው የማንነት አለ ፐርሰናሊቲ አለ እና ልክ ያንን 1000 ጽፌ ከጨረስኩ ጀምሮ እንቅልፍ ከጧት 12 ሰዓት በፊት ወስዶኛል ጧት 12 ሰዓት አካባቢ ተኛለሁ 2 ሰዓት 3 ሰዓት 4 ሰዓት ናምን ነቃለሁ ጧት ለዛ ነክል አክቲቭ ሆኜ የምሰራቸው ፐርሰናል እንትኖች ስለሌሉኝ ማለት ነው እና ከዛ በኋላ ደግሞ ይጀምራል በቃ የቀን ሩቲን ይጀምራል ማታ ሜንታል ባንክ የሚባል አክቲቪቲ አለ በቃ በጣም እንዴት ልበላችሁ በቃ በጣም ፕሮዳክቲቭ የሆነ ቀን የለም እንደዛ ነው የምውለው እና ምንድነው ግን ዘውነ ሊሃፕን ያደረገው ብትሉኝ ምንም ነው የምላችሁ በቃ 1000 ጊዜ የምፈልገው ነገር ጽፌያለሁ በጣም ፊሊንግ ሰጥቻለሁ ምናምን ነገር ለብዙ አወርቻለሁ በጣም ፖዚቲቭ ለሆኑ ጓደኞቼ ብቻ ይሄ ለብዙ ስላችሁ በጣም ፖዚቲቭ ለሆኑ ሰዎች ከዚህ ሪስካ ቆይ አንድ ትሬኒንግ አለ ሼር አድርጋቸዋለሁ እሺ ድሪም ኤንድ ፕሬግናንሲ የሚል ስልጠና አለና ያው ህልም ለማሼር እንደሚደረግ ማለት ነው አንዳንድ ሰው ይፈራል ማሳካት የምፈልገው ምናምን ሲባል ለሁሉም ሰው ይነገራል እንደ ለፈጣሪ ነው እንጂ ይለኛል ግን ከዛ ስልጠና ጋር እስቲ ለወደፊት ሼር እንደራረጋለን እና እሱ ብቻ ነው ያደረኩት ልላችሁ ፈልጌ ነው ከዛም ታይም ጀምሮ ግን በጣም በቃ ቀኔም በጣም ኢፌክቲቭሊ ነው የምጠቀመው ምናምን የምታወቃቸው ሰዎች ኤኒቲንግ በቃ ራሱ ፍሎ አሁን ብዙ ሰው ከምንድነው የሚጀምረው እኔ አሁን ውጤት ይመጣል አይኖ ውጤት ይመጣና ያው ሁሉም ሰው ደግሞ ኢምፓርት ሲያደርግ ሼር ሲያደርግ ውጤት ያመጣበትን መንገድ የሰራው ነው የሚናገረው አይደል ለሊት አልተኛም ነበር ማለት አይቀርም ለሊት አልተኛም ነበር በደንብ ነው የምሰራው ምናምን ራሴ ላይ ሰራ ነበር እንደዚህ ከሰዎች ጋር ምናምን ይያልኩ አወራለሁ እና ብዙ ሰው የሚጀምረው እኔ ያልኳትን ቃል በቃል ከመተግበር ነው ለሊት እግሩን ወዘብዝፎ ጭንቅ ብሎት ምናምን ቁጭ ብሎ
ከመስራት አሁን ስራ ጥሩ አይደለም እያልኩ አይደለም ግን ይሄ ከውጭ አስገድደን ሳይሆን ከውስጥ እኔ ልተኛ ብፈልግ ራሱ ነው የምላችሁ ልተኛ ይሄ ተኝቼ በጣም ብዙ ጊዜ ተነስቻቃል በቃ ግዴታ መተኛት አለብኝ ጠዋት 11 ሰዓት ነው ሩቲኔ ምናምን ቢእረብ እየተኝቼ ተነስቼ የሆነ ስራ እየሰራው ነው ራሴን ማገኝ ከውስጥ ሲሆን ኃይሉን በዛው ልክ ነው አቅም ይሰጣቸዋል አትታገሉም ሳትታገሉ ነው ፍሎ የምታደርጉት እኔ ፓርትነሮቼ በጣም ይገርማቸው ግን ሰዓት ላይ በጣም ኮንሺየስ ነሽ ምናምን ሲል ነው በቃ እኔ አይደለሁኝም ዘኡነሊ እኔ ያደረኩት ነገር ምንድነው ለማይንዴ የምፈልገው ነገር በግልጽ አሁንም ነው የምላችሁ በህይወት በጣም የሚያሳስበኝ ጉዳይ ምን ፈልጋለሁ ምን ያስፈልገኛል እውነት ይሄ ነገር ሪል አስፈልጎኝ ነው ወይስ ኢጎ ነው አንዳንዴ ኢጎ የሚሆንባችሁ ነገር አለ ማለት ይሄ በቃ ግዴታ ነው የሆነ ሰው ጋር ስላየሁት ምናምን እንደዛ ከሆነ አይሳካም ስለዚህ ብዬ እንዳልደክም ሪል ግን ከውስጥ የመጣ ነው ወይ ፍላጎት ምክንያቱም አንድ ነገር አስተውሱ እንኳን እኛ ምን ፈልጋቸው ነገሮች ይቅሩና እኛን በራሱ ክሬት ያደረገን ፈጣሪ ነው አይደል አምላክ ነው አላህ ነው አይደል ሶ የኔን ሐሳብ የሚሰጠኝ ፈጣሪ ነው ስለዚህ የሆነ ሐሳብ ሲሰጠኝ ታምኜ የመወረድ ኃላፊነት አለብኝ ስለዚህ የሆነ የሚያግዘኝ አካል እንዳለ ፎር ሹር በቃ እርግጠኛ ነኝ ስላችሁ ደግሞ የሆነ አካል አይኖ እንዳለ አጠገቤ እንደውም ዛሬ የሆነ ቶፒክ እንግዲህ በጣም ሪኮመንድ ያደረኳችሁ ነው በጣም አጭር መጽሐፍ ነው የምትፈልጉት ከሆነ ኢንቦክስ አድርጉ ልክላችኋለሁ the feeling is the secret የሚል መጽሐፍ በጣም አጭር ነው ግን በጣም ፓወርፉል ነው እያንዳንዱን እንትን ነው ማስተዋወሰውና ምን ይላል እንግዲህ በኔ ብታምኑ እኔ ማደርገውን ታደርጋላችሁ ከኔ በላይም ትሰራላችሁ ይላል ምናም ብሎ ያስቀምጥና እንደውም አንዳንዴ ፈጣሪ ያለ ብላችሁ ከማሰብ በላይ አሁን አለ ኦሬዲ ኮ ግን እኔ ራሱ ፈጣሪ ነኝ ብሎ ማሰብ በጣም ምርጥ ኦፕሽን ነው ምክንያቱም በኔ ብታምኑ እኔ ማደርገውን ከኔ በላይም ከተባለ ላይክኛ የዛን ያክል ፓወሩ ኦሬዲ ተሰጥቶናል ማለት ነውና በጣም ፓወሩ አለ ለላችሁ ፈልጌ ነው ምን ፈልገው ነው እንጂ አቅሙ አለን ስለዚህ የመጀመሪያው አንደርስታንድ ይሄንን አድርገን እንጀምር ሌላው እንግዲህ ስቴፖቹን ሼር ላድርጋችሁ የመጀመሪያው ስቴፕ now what you want clearly የመጀመሪያ አሁን ስላችሁ ነበር ተግባር ውስጥ ለመግባት የመጀመሪያ የሚጠቅመን ነገር የምትፈልገው ነገር በግልጽ ማወቅ ማለት ከዚህ በፊትም ብያችኋለሁ በቃ ጸሎት ማለት ግልጽ የሆነ ጥያቄ ማለት ነው ግልጽ የሆነ ግብ በቃ ምንድነው የምትፈልጉት ስትሉ to the point የምትናገሩት ነገር ሊኖር ያስፈልጋል ከዛ እሱ ነገር ተዘጋጃላችሁ ሁለተኛ prepare activity board ነው የኔን activity board ባሳይችሁ በጣም ኤግዛይትድ ነው የምትሆኑ just like dream board በሉትና አክቲቪቲዎችን ሳይቀር በፒክቸር ምናምን አስቀምጬ ላይክ ፊል አድርጓለሁ በቃ ከየቱ ቀጥሎ የቱ እንደሚሆን ምናምን የምሬ ነው ማለት በመናብ ያዋለው ምናምን አክቲቪቲ ለኔ በጣም ሲምፕል ነገር ነው የምሬ ነው የምላችሁና ሶ ልምምዱ ስላለው ኦሬዲ ማለት ነው ምክንያቱም ትልቅ ፓወር ያለው 85% ነው እንጂ ተነስቶ በረር ማለት ሮጥ ማለት ምናምን ሶ ሲምፕል ሶ እሱ ነገር በደንብ አንደርስታንድ አድርጉ ግን ምን ኑራችሁ የምትሰሩት ነገር በግልጽ ያዘ አክቲቪቲ ቦርድ ተግባራችሁ የቀኑላችሁ የተጻፈበት ቦርድ ይኑራችሁ ከዛ እሱን ካዘጋጃችሁ በኋላ ሲምፕል ፕሬዘንት ኤንድ ሃርሞኒየስ ሴንቴንስ ተጠቅማችሁ ምን በሉ ጻፉ ሲምፕል አንደኛ ቀላል ከዛ አሁናዊ ከዛ ሃርሞኒየስ የሆነ ሴንቴንስ ተጠቅማችሁ መስራት የምትፈልጉትን አክቲቪቲ ጻፉ ለምሳሌ ትምህርት ማጥናት ከሆነ እኔ በየቀኑ ስለማጠና አመሰግናለሁ አንደኛ ሲምፕል ነው ስላችሁ በየቀኑ ጠንክሬ ግሬ ታግዬ ምናምን የሚል የለም በቃ ተግቼ ምናምን አትበሉት በቃ ላይፍ ኢዝሊ ፍሎ ማድረግ አለበት ትጋት ምናምን የሚባለው ነገር የዛን ያክል ትግል ውስጥ አታስገቡ ባንታገልም ነገሮች ሀፕን ያደርጋሉ በቃ ኢዝሊ ፍሎ ማድረግ ስለዚህ ዛት ኮል ሃርሞኒየስ በሆነ በቃ ከዛም ፕሬዘንት እኔ በየቀኑ እያጠናው ነው በቃ አሁን እያጠናው ነው ኦሬዲ እያጠናው ኮል ውሸታም ሊል ይችላል ማይንድ አይደል ወይ ደግሞ በጣም ከከበዳችሁ በየቀኑ ማጥናት ደስ ሲል ብላችሁ ጻፉት ሲምፕል ከዛ ፕሬዘንት ከዛ ሃርሞኒየስ ደስ በሚል ከዚህ በተሻለ ቃል ደግሞ ምክንያቱም ያው የቃላት ባለሙያም ስለማይጠፉ ማለት ነው ስለዚህ መጻፍ ከፈለጋችሁ ሪካርድ ማድረግ በስልካችሁ ከዛ ማዳመጥ ባይዘይ ይሄ የመጀመሪያው ስቴፕ ነው የምትፈልጉት ነገር በዚህ መልኩ ክሊርሊ ማስቀመጥ አንድም በጽሁፍ አንድም በሪካርድ አንድም በድሪም ቦርድ መልክ ብታዘጋጁት የምትፈልጉትን አክቲቪቲ ግልጽ አድርጎ ማስቀመጥ ነው ሁለተኛ focus on what you need to do consistently ስለዚህ ሁለተኛ ደግሞ ፎከስ ማድረግ ያስፈልጋል ምን what you need to do consistently የተነተንኩ ነው ማወራላችሁ አንደኛ need to በቃ ይሄ አስፈላጊ የሆነ
ከተደም በየጊዜው ማድረግ ያለባችሁ ነገር ላይ ምን አድርጉ ፎከስ አድርጉ ለምሳሌ ዴሊ ቪዥዋል ዩር ድሪም ቦርድ በቃ ድሪም ቦርድ አስቀምጠናል አይደል ያንን ድሪም ቦርድ ቪዥዋል ማድረግ ኤንድ ፊል ኢት ፊል ማድረግ the feeling is a secret አይደል በቃ ትልቁ ሚስጥር ፊል ማድረጉ ነው አሁን እንደሆናችሁ ታድርጋችሁ ማታ ከመተኛታችሁ በፊት ጧት እንደነቃችሁ በቃ የምትፈልጉት ስራ ውስጥ የምትፈልጉት አክቲቪቲ ውስጥ እንደሆናችሁ አድርጋችሁ ምን ማድረግ ፊል ማድረግ ከፈለጋችሁ ፓራግራፍ መጻፍ በቃ ያን ነገር እያደረጋችሁ እየሰራችሁት እየሆናችሁት እንደሆነ 50 ቀና ቃላትን መጻፍ ፖዚቲቭ አይዲያ ስለራሳችሁ ምክንያቱም አንዳንድ ነገሮች ውስጥ እንዳንገባ የሚያደርገን ነገር እኔ ስለራሴ ያለኝ ስሜት ስለሚሆን ማለት ነው ስለዚህ እኔ ቀነኝ እኔ ደስተኛ ነኝ እኔ ጤናማ ነኝ እኔ ተግባር ሰው ነኝ እኔ ስኬት ሰው ነኝ እኔ ምናምን ይያለን በቀና ቃል አውንታዊ የሆነ ነገር መጻፍ ሪከርድ አዘጋጁ ብያችኋለሁ ከመተኛታችሁ በፊት ሪከርዳችሁን መስማት እኔ አሁን ልምምድ አለኝ አልፋ ዌቭ ላይ የሚከቱኝ ሪከርዶች ምናምን አደምጣለሁ አፍርሚሽን ሪከርዶች ምናምን በጣም ማለት ነው በቀስተኛ ያደምጥኩ ነው ምተኛው ምናምን ነገር ስለዚህ እሱን ማድረግ በጣም ያስፈልጋል ቀን ላይ ይሁን ልንተኛ ጧት ማታ እናልኳችሁ ቀን ላይ ደግሞ ለምሳሌ በቀን ውላችን ውስጥ ኔጌቲቭ የሆኑ ሰዎችን ሚት ልናደርግ እንችላለን የተለያዩ ኔጌቲቭ የሆኑ ኤክስፒሪየንሶችን ልናደርግ እንችላለን ብቻ የማይመቹ ነገሮች ልንሰማ ልናይ ምናምን እንችላለን ስለዚህ እነዛ ነገሮች ሲኖሩ ቶሎ ብለን አውቶ ሰጀሽን መጻፍ አውቶ ሰጀሽን እኛ ምን ፈልገው ነገር መጻፍ ነገሮች ኦሬዲ ሀፕን አድርጓል ግን እኔ ምን ፈልጋለሁ ስለዚህ እሱን ማድረግ ያስፈልጋል ለምሳሌ እነዚህ ነገሮች ሳታደርጉ የሆኑ ቀኖች ልዘሉ ትችላላችሁ አሁን ብዙ ሰው የሚጠይቀኝ ነው እና ብዘልስ እኔ እኮ በጣም ጀምሬ ያቆማለሁ ነቲ ምን ችግር አለው ታዲያ እኔ በጣም ብዙ ጊዜ ጀምሬ ያቆማለሁ ግን በቃ ባስታወስኩት ሰዓት ምንድነው መቀጠል ነው ኦኬ የሆነ ስልጣና ሰለጠን ትዝ ሲለኝ መቀጠል ነው በቃ የሚጠበቅብኝ ስለዚህ እሱን ማድረግ ያስፈልጋል gratitude መጻፍ መጸለይ ምናምን በየሃይማኖታችሁ እንግዲህ ዱዓ ማድረግ ምናምን ኤኒቲንግ ብቻ ይሄ ማድረግ በቃ ኮኔክትድ መሆን ያስፈልጋል ማለት ነው የኛው ሁለተኛ ስቴፕ ላይ ግን በቀን ላይ ምናደርጋቸው ናቸው ሶስተኛ ምንድነው action helps to accept manifestation አሁን አክሽን ውስጥ መሆናችን በራሱ ማኒፌስቴሽኖችን አክሴፕት እንድናደርግ ያደርገናል አሁን ወርኪንግ ፕላን አለን ከግባችን ጋር ተያይዞ ስለዚህ እሱን ምን ማድረግ ያስፈልጋል በየቀኑ ማድረግ ያስፈልጋል ከዛ በኋላ ግን አንደርስታንድ ማኒፌስቴሽን አንደርስታንድ ማድረግ አሁን ሁሌም ቢሆን how is none of your business ነገሮች እንዴት እንደሚሆኑ አያገባንም ከኛ የሚጠበቀው ፉሊ እነዛ ነገሮች ማድረግ ነው በማይንድ ደረጃ ማድረግ የሚጠበቀው እና መቼ ነገሩን ጀምረነው እንደምናገኘው መቼ ይሰራነው እንደምናገኘው አናውቅም ስለዚህ እነዛ ነገሮች ምን ማድረግ ያስፈልጋል ፌስ ማድረግ ያስፈልጋል ሪፒቲቭሊ ያን ነገር መስራት ያስፈልጋል በቃ ከዛ ደግሞ ሪሴፕቲቭ መሆን ያስፈልጋል አትታገሉ ከህይወት ጋር ነገሮች አፕን ሲያደርጉ ሰዎች ምናምን አፕን ሲያደርጉ አክሴፕት አድርጓቸው የጥያቄያችሁ መልስ ነው ቢሆኑት ኦሬዲ ዛ ፕሮሰስ ውስጥ ስለሆነ ነው ወደኛ ህይወት የመጡት ዛት ዘ ማኒፌስቴሽን አካል የነገሩ እንደሚሆን የሚያሳዩ ነገሮች ናቸው ማለት ነው ስለዚህ እሱን በደንብ አንደርስታንድ ማድረግ ያስፈልጋል ሪሜምበር ይልና አሁን ኔጌቲቭ ነገር ብታስብ ፖዚቲቭ ነገር ብታስብ ማተር ያደርጋል ምን ያደርጋል ማኒፌስት ያደርጋል ይገለጣል በሪያሊቲ ታይዋለህ ስለዚህ መርጦ ማሰብ ነው ማለት ነው ስለዚህ እዚህ ጋር 3 አሳይመንቶችን ይሰጥና ይጨርሳል የመጀመሪያው what are you the things you are unhappy with today in your life ስለዚህ በህይወታችሁ አሁን ላይ በጣም እንድታዝኑ ወይ ደግሞ ደስተኛ እንዳትሆኑ ያደረጓችሁ 3 ነገሮች ጻፏቸው የመጀመሪያው ይሄንን አድርጉ አጀንዳችሁ ላይ ሁለተኛ እነዛ ነገሮች ወይ ደግሞ ቻሌንጅ ያደርጉኛል ያላችኋቸው ኤሪያዎች ቢቀየሩ ማየት ሪዛልት ይኖራቸዋል ማየት ውጤት ነው እንዲመጣ የምትፈልጉት በእነዛ ጉዳይ ቢሻሻሉ ማለት ነው ከሶስተኛ እንደተሻሻሉ አድርጋችሁ ጻፋቸው በምስጋና ስሜት ሶስቶቹን ስቴፖች በደንብ ደግሞ በቃ how is none of your business እንዴት ነገሮች እንደሚሆኑ አያገባንም ለዚህ ማድረግ ነው ሶ ተግባር በጣም ፓወርፉል ነው ከማይንድ ሲጀምር አንዳንዴ እስክትገረሙ ድረስ ማለት ነው የሆነ ነገሮችን አሳክታችሁ አድርጋችሁት ምናምን እኔ ነኝ ግን ሁሉ ነገር ያደረኩት እስክትሉ ድረስ ማለት
እኔ የኔን ኤክስፒሪየንስ ሼር ላድርጋችሁና ልጨርስ 2014 ምናምን አካባቢ ላይ ፈርስት ታይም ትራቭል መሄድ ኢንቴንድ አደረኩኝ ማለት ከኢትዮጵያ ወጥቼ መዝናናት ማለት ነው እና ስትጀምሩት የእብድ ሐሳብ ይመስላል ምክንያቱም እኔ እንኳን ከኢትዮጵያ ወጥቼ ልዝናና ኖርማል እዛው ሰፈር ውስጥ ምናምን ጓደኞች ምናምን ድሬ ሰብሰብ ብለው ጁስ ሲጠጡ ምናምን ሳይ ታድለው ምናምን ብዬ ድሪም ማደርግ አይነት ሰው ነኝ የዛን ያክል እንኳን ኤክስፒሪየንስ የለኝም ልላችሁ ፈልጌ ነው አዳማስ በጣም ብዙ መዝናኛ ቦታዎች አሉ እኔ ከልጅነት እስከ እውቀት እስከ አድግ እስከ 20 ምናምን አመት እስኪሞላኝ ድረስ አንድም ቦታ ሄጄ አላውቅም ተዝናንቼ ምናምን አላውቅም የፋዘር ትልቁ ድሪሙ በቃ አንድ ቀን ሶደሬ ይዣችሁ ቤት ብትዝናኑ ምናምን ነው የሚለን ስለዚህ በጣም ሩቅ ነው እኛ ቤት እና ብቻ አይታወቅም ልላችሁ ነውና ግን ከኢትዮጵያ ወጥቼ መዝናናት ፈልጋለሁ እና የሆነ ቪዲዮ አወረድኩኝ ከላልኳችሁን ስቴፖች በደንብ አደረኩኝ በፒክቸር አወረድኩኝ በጣም ብዙ ፒክቸር አይ ነበር በቃ ምን የምፈልገው ከዛ አንድ የትራቭል ቪዲዮ አወረድኩኝ ምናምን በቃ ከትራቭል ሰዎች ሲሄዱ አክት የሚያደርጉት እንዴት ፎቶ እንደሚነሱ ምናምን እና በፊሊንግ ኢዝ ዘ ሲክሬት ጋይስ እና ላገኘው ሰው ሁሉ ይሄ ፖዚቲቭ ለሆነ ኢንቫይሮንመንት እንደዛ ስለሆነ አውራቸዋለሁ በቃ ትራቭል ሲሄዳይሽ የምለብሰው ልብስ ትራቭል ሲሄዳይሽ የማየው ቦታ ትራቭል ሲሄዳይ የምበላው እና ወላ በባለሙያ ኤዲት አስደረኩኝ የኔን ፎቶ በመሃል ምናምን አስገብቶበት ገጣጥሞ የሆነ አገት ዱባይ ዋተርፎሊንግ አይባልም መቼስ በጣም ረጅም ነው ቡርጁ ከሊፋ ፍለፊት ያለውና ላይክ እነሱ ብቻ አስገብቼበት ምግብ ምናምን ያለበት መርከብ ጉዞ ያለበት ምናምን አድርጌ ብቻ ሰርቼ ከኔ ጋር አድርጌ አየዋለሁ ላገኘው ሰው ሁሉ አወራለሁ መንገድ ላይ በጣም ቆንጆ የፋንሲ የሆኑ ልብሶች ሳይ ትራቭል ሲሄድ የምለብሰው ልብስ ምናምን እያልኩ ነው ለሰው ማወራው እና አይ ቲንክ 2014 ኢንቴንድ አደረኩኝ 2015 መጨረሻ ማኒፌስት አደረገ አሳካው ማለት ነው እና በሚገርማችሁ ሁኔታ የመጀመሪያው ከኢትዮጵያ ስንወጣ ያረፍነው ዱባይ ነበር እኔ ዱባይ ኢንቴንድ ሳደርግ ነበር በጣም በሚገርማችሁ ሁኔታ የመርከብ ጉዞ ነበር ያደረኩት G+90 የሆነች መርከብ MSC ቪርቹሳ ትባላለች ወደ 4 ሀገር ነው ያየነው ዱባይ ኳታር አቡዳቢ ባህሬን ሲድባን አይስላንድ ምናምን ነው ትራቭል አድርገን የመጣነው ለ9 ቀናት ለ10 ሌሊት እና ሰልችቶኝ ነው የመጣሁት በቃ ወደ ሀገር አይነት ፊሊንግ ተሰምቶኝ ማለት በቃ ኦንሊ ያደረኩት ነገር ግን ፊልም ማድረግ ነው ያን ነገር ፈልጓለሁ በግልጽ በቃ ይሄንን ነው የምፈልገው የሚለው ነገር ማወቅ ከዛ ኢነርጂ መስጠት ማውራት እና ስራም የተለየ ስራ አልሰራውኝም እንደ ድሮ ነው የቀጠልኩት በቃ በርግጥ ኤክስትራ ኮሚትመንት የሚፈልጉ ነገሮች አፕን አድርጓል ምንም በቃ ብዛት ማኒፌስቴሽን አድርጋቸዋለሁ ቻሌንጅ የሚመስሉ ነገሮች መጥተዋል ስለጠየቅኩ ነው ብያልፊያቸዋለሁ ምናምን ነገር አፍተር ኦል አሳክቻለሁ አዳማ ላይ ነው ስራዬን የምሰራው የግል ቢዝነስ ነው ማለት አሁን ላይ እየሰራው ያለውትና አይቢኦ ማለት ነው ኢንዲፔንደንት ቢዝነስ ኦነር ሆኜ ነው የምሰራው እና በዛ ፕሮሰስ ውስጥ ማሳካት የምፈልገው ራንክ ነበር እና ምንም አይነት አይዲያ የለኝም ግን ኦንሊ ያደረኩት መፈለግ ነው እኔ ተለያየ ቦታ ለጣፍኩት ሳሳካ ምን ሀፕን እንደሚያደርግ ህይወቴ ላይ 50 ነገሮችን ዘርዝሬ ጻፍኩኝ እና በቃ በጣም ሬዲ ነበርኩኝ ጀስት ፍሎውን ያደረኩት ኦሬዲ በጣም ጥቂት ሰዎች ያሳኩት ማለት ይሄ ጭራሽ ኤክስፔክት ማልደረግ አይነት ሰው ነኝ ግን አሳካሁት ኦንሊ ፊሊንግ ነው የሰጠሁት የሆነ የምፈልገው የብር መጠን ነበር አይ ቲንክ 2013 ምናምን መጨረሻ ላይ ለሐምሌ 18 ላይ ግባ ወጣሁኝ በቃ ኢነርጂ ነበረኝ ምናምን መጨረሻው አመት ላይ አሳካሁት 2014 እና ኦንሊ አሁን ሳስታውስ እኔ ጋር የነበረው ፊሊንግ ነው በቃ ያልኳችሁ ክሊርሊ የምፈልገውን አቃለሁ ስሜት ሰጣዋለሁ ከዛ በየቀኑ ያወጣሁት አክቲቪቲ ውስጥ ሆናለሁ ማለት ነው ኢቭን ኢፍ አክቲቪቲዎችን ሳልሰራ ያሳለፍኩባቸው በጣም ብዙ ቻሌንጆች የገጠሙ ምናምን ጊዜዎች አሉ ግን በቃ እየቀጠሉ ቻሌንጁ ራሱ መጥቶ አውት ኦፍ ከስራ ውጪ ምናምን ሲያደርገኝ የንትኑ አንድ አካል ነው እኔ ወላምለው እንኳን ስራ ስሰራ አይደለም ሲያስለኝ ራሱ ማይንድ የሚያቀው ጽኑኮ ያሳለች ያለችው ህልሟ እንዲሳካ ነው ብሎ ለህልሜ ግብአት ነው የሚያደርገው ብዬ ነው ማሰበው ደሞ ምንም ግብ ሳይኖረኝ እንዳልወድቅ ይያልኩ ደሞ ጠንካራ ስራ ብሰራ የሌላ አቅሜን ባወጣ እንደዚህ ኮጠንክራ የምትሰራው ለሞደቅ ነው ብሎ እንደሚጠለኝ ነው ማቀው እና በጣም ብዙ ጎበዝ ተማሪዎች ግን 12 ላይ የወደቁ ተማሪዎች አቃሉ እኔ 12 ስፈተን ዲስትራል ላጠናው ማለት ይችላል ግን ምፈልገው ነው የጻፍኩትን ፖይንት ነው ያመጣሁት 502 ነው ያመጣሁት ግቢ ምናምን ደርሶኛል ምናምን የፈለኳትን የጠየቅኳትን ለምን እንደዛ ሆነ ካላችሁ አንደኛ ምፈልገው ነገር ላይ በግልጽ ማወቅ ላይ ነው ማተኩረው ከዛ በኋላ ግን ያለው ፕሮሰስ ፊሊንግ በኢነርጂ ደረጃ በቃ
ስለዚህ አላጠናውም ብላችሁ በቃ እኔ ትምህርት ቤት ላይብራሪ ሄጄ ጓደኞቼን ሃይ ብዬም ስመጣ ማይንድ የሚያውቀው ለዛ ነገር የሆነ ነገር ሳክሪፋይ ያደረኩ እንደሆነ ነው ግብአት ነው የሚያደርግልኝ ስለዚህ ከዛ ውጪ ያለው አሁን አታጡን ምናምን እያልኩ አይደለም ግን ይሄኛው ይቅደም አለበዛ ግን በፍርሃት ስሜት ሙሉ መጽሐፍ ብትጨርስ ብትበላ ምናምን አይበላው ታረን ይባል ምን እናደርገው የሚያመጣው የሚገለጠው ፍርሃታችን ነው እንጂ ልፋታችን ሰው የዘራውን አይደል የሰራውን አይደለም ሰው የዘራውን ያንኑ ያጭዳል ይላል ስለዚህ በደንብ ሪሌሽንሺፕ ላይ ለ8 ወር በጣም ታግዬ በጣም ፐርፌክት ካልሆነ ብዬ የታገልኩበት ነበር ከዛ ግን ዘሆነ ማይንዴን ቀይሬ ነገሮችን በቃ በተረጋጋ መንፈስ ማሰብ ሲጀምር በጣም ብዙ ያስተካከልኳቸው ነገሮች አሉ አሁን ደግሞ እየሰራሁባቸው ያላቸው ጉዳዮች አሉ ስለዚህ ለዛ ማኒፌስት ያደርጋሉ በጣም ሹር ነው ምክንያቱም ስኬት አንድ ነው ፓዙ መስመሩ አንድ ነው ስለዚህ በዛ መልኩ ማይንዳችን በደንብ እንጠቀም ፎከሳችን ምን ፈልገው ነገር ላይ እናድርግ አሳክተን የልሞቻችን ጫፍ ላይ እንገናኝ በጣም ነው የምወዳችሁ ያንተ አመለካከት ለስኬት ቻናል አባላት ሁላችንም አሁን ታመለካከታችንና ዳብረን ስኬታማ ሆነን እንገናኝ see you at the top thank you bye bye